ፈገግ እያለ ምናምን እንዴ ምናምን እያለ መጣ። ራስታ ምናምን አለ። የስ ብራዘር ዋላ ብለህ ፈረንጅ ሌባ አለኝ በአማርኛ። ታንዛኒያዊ ነው። የኢትዮጵያ ዝግጅት ይሄ አዲስ ዓመት ነው ብለን ሚሊኒየም ሲተኮስ ርችት ፈረንጆቹ መጡና ምንድነው ሴፕቴምበር 11 ያከበርን ቴሮሪስት ናችሁ እንዴ? የሰው ቲዩብ ቤተሰቦቻችን ዛሬ ረጅም ዓመት የቋንቋ የማስተማር ልምድ ያላቸው ትልቅ እንግዳ ይዘን መጣናል። ልጅነታችን እጅግ በጣም ሰላማዊ የሆነ የትምህርት ፍላጎት ያለው መምህሮቻችን በጣም ልምድ ያላቸው ጥሩ ህይወት አሳልፉ ብዬ ነው የማስበው። ኤች በባዮሎጂ አዶለንስ ፒሪየድ ይባላል፣ ኤጅ ይሉታል፣ ይፈታተናል። እንግሊዘኛ ትምህርት ቤት ገብቶ ከመማር ባለፈ የቋንቋ ማስተማሪያ የሚባል ነገር የተጀመረው ለመጀመሪያ ጊዜ ባንተ ነው። እንደ ቢዝነስ ሊታይ አይገባም። ይሄ እንደ ትውልድ መቅረጽ ነው። ከኛ በላይ ይሄዱ በጣም ብዙ ወጣቶች ተጠቃሚ ናቸው። ኦክስፎርድ ዩኒቨርሲቲ እንኳ 11 ብራንች ላይ የነበሩት በዓለም ላይ ነጠላ ለብሶ ምናምን የሆነ መልክ ሊሰራበት አይገባም። ለካ ስናነበው የነበረው ማንበብ ስለቻልን ነው እንጂ አንደርስታንዲንግ ኖሮን አይደለም። ቲክቶክ ደግሞ በዘመናዊ መንገድ ራስህን ገበያ የምታወጣበት ሰውነትህን ቦዲን ለገበያ ለማውጣት ላይ በሞዴሊንግ ስም ሊሆን ይችላል ወይም ደግሞ በተለያየ መንገድ ራስን ዓለም ላይ ላሉ ወንዶች የምትሸጥበት መድረክ አድርገው የሚጠቀሙት ኤላ ትሬክና ብሩኬ ኮንቴንታቸው ምን ነበር? የመዝናኛና የስፖርት ፊትህ በቀላሉ በቃ አለ ፊትህን ድምጽን በቀላሉ መሸጥ ትችላለህ ቲክቶክ ላይ። ከዛ ያንን ይዘህ ወደ ሌላ ፕላትፎርም አንዲት ተመሳሳይ ቲክቶከር አንድ የሶስት ስጋ ቤት ፕሮሞሽን ሲሰራ ታያታለህ። በተመሳሳይ ሰዓት የተለያየ አሁን ፈረንሳይ፣ እንግሊዝ፣ አውስትራሊያም ሄጄ ነበር እኔ ለፒኤችዲን እየሰራው ለኮንፈረንስ ፕሬዘንቴሽን 15 ቀን እዛ ሌላውን ዓለም ታያለሽ ተመሳሳይ ነው። ኢትዮጵያ ውስጥ ግን ሌላ ዓለም የማታገኙ ነገር አለ። አፈሯ ራሷ እምነት ነው። እኔ እጃት የወጣኋት አፈርና ያንን እየዞርን የተማርነውን ትምህርት ለኢትዮጵያ ለማበርከት እንፈልገው ሀዛ 100 ሚሊዮን ነፍስ አለ የኛ የተለየ ከዚህም ሆነን እኛ የጎረስነው ትንብሎ ልንሞት እንችላለን። ቀናችን ከደረሰ ፈጣሪ እንጂ የሚያኖረን በእኛ ብልሃት ወይ መሽሎክሎክ አይደለምና ቃላችን አናጥፍም እኛ እንሄዳለን ብለን መጣ። ምንድነው ግን እናንተ የምታደርጉት? በቃ ሰው ይመጣ ይወቅሰናል። ለምንድነው እናንተ የካናዳ ፓስፖርት ይዛችሁ ሰው ሌላ መሄጃ አጥቶ ነው እንኖር ካል ነዛ የተመቸ ህይወት እንኖራለን። ሰላም ነው፣ ጥይት አሰሚም የተመቸ ህይወት አለ። የህሊና ረፍት ለማግኘት እኛ እንደተማረ ሰው ለኢትዮጵያ የሚበጅ ነገር ሰርተን እንለፍ ካልን ግን ይሄን ሁሉ መቋቋም ነበረብን። ስለ ግዕዝ ስታወሪ ነበርና በግዕዝ ደግሞ ማስተርሽን በቅርብ እንደተመረቅ ሰምቻለሁና እስኪ ስለዘንዳ አሁን ለምሳሌ ይሄ የፋርማሲውቲካል ካምፓኒዎች እዚህ ጸደብዳቤ የሚባል አባቶቻችን ቀምመው ጽፈው በብራና የትኛው እጽዋት ለየትኛው በሽታ እንደሆነ ቁልጭ አድርገው ያስቀምጡልን ወስደው ነው እነሱ ከዛ በኋላ ገለባብጠው የነሱ የመክበሪያ ያረጉት ማለት ነው። ግዕዙ እንዲስፋፋ የማይፈልገው ለምንና እኛ በፍትጊያ ነው ጨረስነው። አሁንም ግን በፍትጊያ እንዲቀጥል ተደርጓል። ያ ስናልፍ በባሱ ውስጥ ሆነ መሬት ላይ ያሉ ኢትዮጵያ ሞያሌ ኢትዮጵያ ላይ ያሉ አፈር ቆንጥራች ውስጥ ነው ያለቀስን ያን አፈር ይዤ ስዞር ኖር ያለው እና እስከ ፈረንሳይ እስከገባ አፈሪቱ ነበርች። እሺ የሁለታችሁ ደግሞ የጋራ መጽሐፍ እንዳላችሁ ሰምቻለሁና እኔ በግሌ ማለት ባለ ተዳሩ ነው መጽሐፍ አንድ ላይ ጽፈው ያሳተሙ ሰዎችን አላውቅም። እናንተ ስሰማ የመጀመሪያ ናቸው። ዘ ግሎሪየስ ኢትዮጵያ ይላል ከ2 ዓመት በፊት የወጣ መጽሐፍ ነው። በቁጭት የተጻፈ መጽሐፍ ነው። ግብጽ ለግሪክ ለሮማ ነው ያስተላልፉት። እውቀቱ የሄደው እንደዛ ጥቁር አሜሪካውያን ዞሮ አፍሪካውያን ናቸው። ኢትዮጵያ ማለት በዚህ መጽሐፍ ይሄን መጽሐፍ ሲያነቡ ኢትዮጵያ ማለት አፍሪካ እንደውም ማፕ አለ እዚህ ውስጥ እሱ እንደገለጸው አሙቁኝ አቀዝቅዙኝ እግዚአብሔር ራሱ አስተካክሎ ነው የሰጠን። አይንሽ ብቻ ነው እንደዛም ሆኖ በቃ ያ በገንዘብ ብቻ ነው የምትኖሪው። እዛ ሲበርድ ማሞቅ አለብሽ፣ ሲቀዘቅዝ ማሞቅ አለብሽ፣ ሲበርድ ማቀዝቀዝ አለብሽ። እዚህ ግን የማሞቂያ የማቀዝቀዣ አትከፍይም። መልክዓ ምድሩ ብቻ አፈሯ ውሃዋ ኢትዮጵያ ሁለመናዋ ይወደዳል። እንደገና ደግሞ ከዛ አልፎ ከመልክዓ ምድር ይሄ እንግዲህ እግዚአብሔር ስጦታ ነው። ይሄ ነጮች ራሱ ይመሰክራሉ። ሁሉ ነገር አለ። ፖለቲካ ለማወራው ሪያሊቲ ነው። ቅድም አሁን ቡሻ ሲያወራ ሰምተሻል አይደለ? አሁን ጥቁር አሜሪካውያን ከዛው ተወልደው ያደጉ እኮ ናቸው። እነሱ እኮ ዝር መንሰራቸው ድሮ ከአፍሪካ ይሄዱ ቢሆንም እዛ ነው የሚያውቁት። አሁን እኛ አገር አለን ብለው ወደ ኢትዮጵያ መጣን አይደል? እነሱ አገር አለን ብለው የሚመለሱበት አገር የላቸው። ግን ሁሉ ጊዜ በጥቁርነታቸው አሁን ጥቁር ከሆንሽ ፕሮፌሰርም ብትሆኝ በማንነትሽ የማያውቅ ሰው በቃ ጋንግነሽ ሌባነሽ ብሎ ነው የሚያስብ በጥቁርነትሽ ብቻ። ግን ከሁሉ ነገር ደግሞ የታሪክ ሁሉ
መጀመሪያ ምንጭ ኢትዮጵያ ስለሆነች ነው። አሁን እኛ ይሄ ትውልድ በተለይ የናንተ ትውልድ እያጣውና ሳያውቀው የቀረ ነገርና ወደ ውጩ ዓለም እንዲመሰጥ የሚያደርገው ነገር ሁለመነው ሳይንስም በዩ ታሪክም በዩ ከኢትዮጵያ የተወሰደ ነው። ጀነራል ፐብሊኩ ግዕዝ ማንበብ መጻፍ ከቻለ ምርምር ልንሄድ ነው ወደ ኋላ ወደ ማንነታችን ልንመለስ ስለሆነ ያንን ወደ ማንነታችን መመለሱን በፍጹም አይፈልጉትም። ኢትዮጵያን እንድትወጃት የሚያደርግሽ ለኢትዮጵያነት በቃ ኢትዮጵያዊነት ምን እንደሆነ ምስጢር ናት ኢትዮጵያ። አሁን እሱ መጣ የሶሺዮሎጂ ፒኤችዲ ከፈተ፣ ካሪኩለሙን ቀርጾ ከፈተ፣ አንዱ ዙር አስመርቋል። እንግዲህ ፒኤችዲ 5 ዓመት ስለሚፈጅ ማለት እኔ አሁን የፈረንሳይ ዜግነት አለኝ፣ የካናዳ ዜግነት አለኝ። ውስጥ የሚፈሰው የኢትዮጵያ ደም ነው፣ ኢትዮጵያዊነቴ ነው። ያ ወረቀት ነው። ውጩ የተሻለ ነው። ውጩ ኦልሞስት እንደ መንግስተ ሰማያት መስሎ ለሚታያቸው ወንድሞቻችን እህቶቻችን መንግስተ ሰማያታችሁ ኢትዮጵያ ናት፣ የውጩ ዓለም አይደለም። ከኢትዮጵያ ከወጣችሁ በኋላ ስደተኛ ናችሁ። ስለዚህ የምፈልገው ኤምፋሳይዝ ማድረግ የምፈልገው ይሄ አሁን ኢትዮጵያ ላለችበት ውጥንቅጦ ለወጣ ነገር መፍትሄው አንድነታችንና ኢትዮጵያዊነት ሁሉ ነገር በኢትዮጵያዊነት በአንድነታችን ላይ ወጥተው የሚያስተምሩ ሰዎች ቢወጡ ወደ መድረክ ቢመጡ ቢናገሩ ሁሉም አንድ ህይወት። አሁን ሰው ምንድነው በጣም እርሶ የሚቸግሮት ቢደረግሎት እንዲደረግሎት የሚፈልጉት ነገር? ቤት ያውን ተጣበነስ ነው ተጣበን የሚያደርጉት አሮት ቤት መነሻውና ምንጩ ለሕክምናውም በለው በሳይንሱ ለሚመራመሩት መንኮራኩር ላይ መንኮራኩር አምጥቀው ጠፈር ላይ የሚያርፉትም ጨረቃ ላይ የሚያርፉትም መነሻቸው መጽሐፍ ቅዱስ ነው። ከዚያ የወጣ አይደለም። ለብሽ ያደርኩበት ጊዜ አለ 3 ዓመት 4 ዓመት በትንሹ አዲስ ዓመት ሲሆን አይ ለብሽ ገለ ተጥቤ ለብሽው ነው ማደር ከመጓጓት የተነሳ አስዋል የመስቀል ቀን ሆየው የተብለን በመናገኘው ብር የምናደርገው ነገር አለ። ሁሌ የምንደባደበው ድብድብ አለ በሰፈር ልጅ ማታ መስቀል ሲከበር እንጎረጎባሽ ተብለሽ የምትተረኳኳሽው ነገር አለ። እንደው የዋይዝ እኛ እንዳው ጎንደር ስንመጣ አንዱ ከደነቀን ነገር እዛ ከሚወራልን በዜና ከምንሰማው በዩቲዩብ ከምንሰማው የተለየ ነው። ይሄ ድሮ ባህሪው በቃ እንዴ ምን ላርግልኝ እንዴት ልርዳ። ሀገር ማጣት ማለት እንዴት አስቸጋሪ እንደሆነ እንዴት በጣም የሚያስጠላ ከፍተኛ ሰቆቃ ነው። ምግብ ስለተገኘ ብቻ ይደላል ብሎ የሚያስብ ካለ እንደገና 100 ጊዜ ያስብ። የሀገሬ ልጅ ግን ሳስተምር ሆነ ለውጥ ይገኛል ብዬ ገምታለሁ። የሆነ እድገትም ልጆቹ ያሳዩበታል። ሁሉ ጊዜ የሚሸረሽረን አንኝኔ እዚህ ውስጥ ዘልቄ ገብቼ ምንድነው የኑሮ ትርጉም የምለው ያቃጥልሻል። ሁሉ ጊዜ ሰው እየገመገመኝ እየገመተኝ እቺ ጥቁር ሰውዬ እየተባለ ይሄ እነዚህ ቀን ሰራተኞች ይመጡና ገንዘብ ስጠን ይላል። ነገር ቢሆን ይሄ ደብድቦ ቀምቶ ነው የሚባለው። ሰው ልጅ የተፈጠረው ኢትዮጵያ ነው የሚለውን ነጮች በደንብ ይቀበላሉ። ስልጣኔ ኢትዮጵያ ተጀመረ የሚባለው ግን እንዴት አይቀበሉ? ኢትዮጵያን ስለምንወድ የምናወራ ሳይሆን በማስረጃ ነጮች እኛ አበሻ የጻፈው ነጮች ድቅድቅ አድርገው የጻፏቸው። ሰላም እንደምን ሰነበታችሁ የሰው ቲዩብ ቤተሰቦች። ዛሬ በሰው ፖድካስት ስለ ኢትዮጵያ እግር ኳስ እናወራለን። አሁንም ቢሆን እንደውም ትንሽ በሳጫለሁ የውጭውን እያየን የራሳችን አናይምና ሜቢኛ በቅርበት የምናውቀው ፋሲል ከነማን ስለሆነ ምናልባት ሪፈረንሳችን ብዙ ጊዜ ሜንሽን ልናደርገው እንችላለን። ፋሲል ከነማን በቅርብ የምናየው እሱ ስለሆነ ማለት ነው። ያው ከውጭ ሀገር ወደኛ ሀገር ቢመጣ ብዬ እኔ ማስበው አንደኛው ትልቁ ነገር ምንድነው ይሄ ኳሱ ላይ ብቻ ሳይሆን አድሚኒስትሬቲቭ ላይ ያለው ነገር። እኛም እንደ ሀገራችን ኢትዮጵያ ውስጥ ግራስሩት ሌቭል ላይ ብንሰራና ኦል ኦቨር ኢን ዘ ወርልድ የሚሰራበትን ስራ እዚህ ላይ ኢምፕሊመንት ብናደርግ ውጤታማ እንሆናለን ብዬ አስባለሁ። ልክ ነው። ስትሬት ፉትቦለሩ ላይ ወስደ በትጥልለት ኳስን በየአካባቢው ባገኘው ልክ ቢጫወተው የላስቲክ ኳሱን ቢለምደው ጥሩ ነገር ነው። ጊፍትድ ዌል ታለንትድ የሆነው ተሰጥኦ ያለው ልጅ በቀላሉ ሜዳ ላይ ማየት ይቻላል። እንግሊዘኛ አብዛኞቹ መናገር አይችሉም። እነዛ ሰዎች ግን ላይሰንስር ነን ካፍ ላይሰንስ ሰጥቶናል ማሰልጠን ትችላላችሁ ብሎ ሰጥቶናል ብሎ ሰርተፍኬት የኢትዮጵያ ብሔራዊ ቡድንስ በተለይ ሰውነት ቢሻውን ያንን ተስፋ ካየነ ማለት ሰውነት ቢሻውን አባሮ የኢትዮጵያ እግር ኳስ ፌዴሬሽን አንድ ነጭ በጣም ፌር ባልሆነ መንገድ ከቀጠረ በኋላ የኢትዮጵያ ብሔራዊ ቡድን ጉዞ የቁልቁለት ጉዞ እየሆነ ነው። አንድ የፋሲል ከነማ ተጫዋች ፋሲል ከነማ እስኪገባ ድረስ ገደል ዘሎም ይምጣ ምንም ብሎ ይምጣ ኢሹ አይደለም ለፋሲል ከነማ።
እኔ ደግሞ አንድ ሰው ብዙ ሳክሪፊኬሽን ከፍሎ እዚህ ደረጃ የደረሰ ሰው ይሄ የሚጫወተው ላይፍ ስፓኑም አነስተኛ ስለሆነ ይሄ ተገቢ ነው አምነን እስከከፈልነው ድረስ በቂያቸው ነው። በዚህ በሚከፈላቸው ልክ ግን ትንሽ ነገር ቢያሳዩ ጥሩ ነው በሚል ይመስለኛል። አብዛኛው ሰው ኳስ ለመጫወት እውቀት ማያስፈልግ ይመስለው። የ17 ዓመት ልጅ እግሮቹ እንደዛ ንፍርቅርቅ እስኪያለው ድረስ ለፕሮፌሽናል ኳስን የሚያውቅ ሰው ብንቀጥርና ኳሳችን ወደ ቢዝነስ ብንለውጥ ቻናላችን ሰብስክራይብ፣ ላይክ እና ኮሜንት በማድረግ አብራችሁን ቆዩ። በሌላ ጊዜ በሌላ ሳምንት በሰው ፖድካስት ስንመጣ እንድናወራበት የምትፈልጉትን ሀሳብ ኮሜንት ላይ ጻፉልን። የኔ ሁለተኛ ፊልም እንደሱ ነው። የኮሜዲ ዘውግ ያለው ነው እና ሲትኮም ነው። ፍሬንድስ ይባላል። ቅድም ገልጫለሁ። ፍሬንድስ የብዙ ሰው ፌቨራይት ነው። እንደ ሲሪየስ ደግሞ ወደ 200 ምናምን ኤፒሶድ ነው ያለውና አንተ በአንድ ነው የምትጽናናው፣ እኔ 200 ይወስድብኛል ለመስለና ጣት ልጅ ነች ልጅቱ። አሟት ነበረ። ሆስፒታል ሄዳ ተሰርቶላት ነበር። የማህፀን ኢንፌክሽን በሚል ተሰርቶላት ነበርና ዶክተሮቹ ምንድነው ቤት ሂደሽ ራስሽን ትሪት ማድረግ ትችያለሽ፣ በግላብ እያጸዳሽ የተሰፋውን ነገር ምናምን ይሏታልና እሷ ደግሞ ያው ትንሽ ከእውቀት ማነስ የተነሳ ይመስለኛል የምታረገው ግላብ ተመሳሳይ ግላብ ነበረ የምትጠቀመውና ያነ ሌላ ኢንፌክሽን ፈጠረባት ለሷ ማለት ነውና እኔ ይሄን በሰዓቱ ከቤቷ ሂጄ ነው ይሄን ነገር ያወራችኝና ሰው በአካባቢው ያለው ሰው አይቀርባትም። ከሙሉ ከሆዱ አካባቢ ላይ ግማሹ ፈርሷል የልጅቱ ማለት ነውና በአካባቢ ሰው ቤቱን ቆልፎ ሙሉን ሌሊት ማለት ሙሉን ቀን ጠፍቶ ይውልና ማታ ለመተኛት ነው ሲመጣ ማታም ደግሞ ቤቱን ዘግቶ በቃ እንትን አይልም ማለት አይሏትም። ከምን ከሽታ ከምናምን ከሽታው አንፃር ሳዎም ኤፍሬም እንዳለው ይባላለው። ከታሪክ ከነገስታትም ታሪክ ከጎንደርም ታሪክ ስናነሳ የብራና ወይም የቁም ጽፈት ትምህርት ደግሞ እንዳለ እናውቃለን እንረዳለን ማለት ነው። አሁን 2015 ራሱ መንገድ ተወራርዶ ነበር። እንደገና እድሳት አድርጌ የገርጋንቲ መንገድ እንደገና እድሳት አድርጌ ሰርቼ 4000 ቢያጆ ተመርቶ ሳይቴ ላይ ይገኛል። ወዘሮ አስረሱ ጎነበ አርቲስት አስረሱ ጎነበ ነበርኩ። ጭንቅላቴም ተመቷል። ኧረ ገዳማዬ ኧረ ነይ ኧረ ነይ እንብላ እንጠጣ እየተዛናነ ቀንፈረሰኛ ነው እንዳደርስብን። እንዳነሳው ሴት ልጅ አንተ ሚሊዮነር ብትሆን ቢሊዮነር ወንድ በጣም ነው የሚያማልላት በገንዘብ ማሰብ ከጀመረች። ቢሊዮነር ወንድ ከጠበሰች በኋላ ትሪሊየን ያለው ሰው ከዛ ትሪሊየን ኳትሪሊየን ያለው ሰው ቢመጣ ያማልላታል። ያን በፍላጎቱ የሚቆም አይደለም። ምክንያቱም ኢትዮጵያ ውስጥ አሁን ይሄን ፕሮሞት ያደረጉት አርቲስቶች ናቸው፣ ገንዘብ ማምለክን ማለት ነው በይበልጥ እነሱን አሁን ስማቸውን ማንጠቅሳቸው አርቲስቶች የምታውቃቸው በጣም ሚሊዮነር በጣም ሀብታም የሆኑ ባሎቻቸውን እየተው ትዳራቸውን እያፈረሱ ከነሱ በላይ ሀብታም ወደሆነ ወንድ ነው የሚሄዱት። ማለት እንደዚህ የምናያቸው ነገሮች በአብዛኛው ከውጭ ተሞክሮ ነው የምናመጣቸው ከነጮቹ ማለት ነው። ነጮቹ የቤት ስራዎቻቸውን በአያቶቻቸው በአባቶቻቸው አሰርተዋል ጨርሰዋል። የኛ አባቶች አያቶች ደግሞ የቤት ስራቸውን የሰሩት ሀገር በማስከበር ታሪክ በማቆየት ማለት ብዙ ከተለያዩ ሀገሮች ብዙ ተሞክሮ ልንወስድ እንችላለን። ሰብስክራይብ አድርጉ። ሰው ቲዩብን ሰብስክራይብ አድርጉ። እናመሰግናለን። ሰው ቲዩብን ሰብስክራይብ፣ ሼር፣ ላይክ ሰው ቲዩብን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ለነካሴ ልጅ ጠግበን ለማደራችን ያፈራቴ ነው ሰንጋስታምር
እናንተ ወደዚህ ወደ ስቱዲያችሁ ስለጋበዛችሁኝ አመሰግናለሁ። ቅድምም አንተ በፕሮግራሙ መካከል መጽሐፉንም እያስተዋወቅ ሰብስክራይብ እና ሼር እንዲያደርጉ ስትጠይቅ ነበር። ሰው ይህንን ማድረግ ቀላል ነገር ነው። ጀስት ቪዲዮን ከፍተ ማትከፍልበት ነው። ጠቅ አድርጋ አልፈ መሄድ ነው። ሌላ ምንም የሚያስከፍለው ዋጋ የለም። እንዲህ ሲባል ሰው ከግል ጥቅም ጋር ሊያያይዘው ይችላል። ግን እንደዚህ አይደለም። እውነት ለመናገር እነዚህ ሀገር በቀል እውቀቶች፣ የቤተ ክርስቲያን እውቀቶች፣ የሌሎችም ቤተ እምነቶች እውቀቶች ለሰው የሚጠቅሙ እንዲሆኑ ሰው መረዳት እንዲችል እንዲህ አይነት የዩቲዩብ ገጾች ያስፈልጉናል።